እሷ እኮ አታፍርም። ይሄን ሁሉ አስቤዛ ራሱ በ300 ብር ገዝቼላት ከ300 ብር መልስ አምጣ ነው የምትለኝ። አሁን ምን እንደሚሻለኝ አላውቅም። ምን አባት ሆኖ ነው የሰውዬ ዛሬ አደረ እኮ አይመጣም እንዴ? ኧረ መጥቻለሁ። ገና እኮ ሳልገባ በቃ ጀመረች። ወይኔ ጉዴ! የነገርኩህን ሁሉንም ገዝተህ መጣ? አዎ ገዝቼ መጥቻለሁኝ። 1 ሊትር ዘይት፣ ቲማቲም፣ ሽንኩርት ነው አይደል ያዘሽኝ? በልሻውን ወሬውን ተውና መልሱን ስጠኝ ቶሎ በል። እንዴ የምን መልስ ነው? 300 ብር እኮ ነው የሰጠሽኝ። እንዴት ነው ለሶስት አይነት አስቤዛ 300 ብር ጨርሼ መጣሁ የምትለኝ? ካላመንሽኝ የገዛሁበት ሱቅ እንሂድና እንጠይቅ። ዘይት ብቻ ራሱ እኮ 250 ነው የገዛሁት። ቲማቲም አለ፣ ሽንኩርት አለ። የባጃጅ ራሱ ከኪሴ ነው ከፍዬ የመጣሁት። ስጨፍርበት ቆይታ አሁን አብረን ሄደን እንጠይቅ ስትል አታፍርም? ምን ሆናችሁ ነው አስቻለው የምትጨቃጨቁት? መጣሽ እንደ ብርቄ። ጎረቤት ራሱ ሰማን። ወይኔ ጉዴ! ጎረቤት ድረስ እኮ ነው እየረብሻችሁ ያላችሁት። ሻሼ ምን ሆነሽ ነው? በሰላም ነው? ምን ሰላም አለ ብለሽ ነው ብርቄ? 1000 ብር ሰጥቼ አስቤዛ ገዝተና ብለው ሽንኩርትና ዘይት ብቻ ገዝቶ ሊመጣኩ 4 ዋሺ ሻሼ 300 ብር ነው የሰጠሽኝ። ውይ እኔን አፈር ልብላ። ምን ያርግሱ? ኑሮም ተወደደ። በቃ አሁን ሻሼ እናንተም ተረጋጉና በንግግር ፍቱት። ምንም ማድረግ አይቻልም። አሁን ደህና ደሩ በቃ። ጭራሽ ጎረቤቴ ፊት ለፊት ልታዋርደኝ ነው። አንድ ጃኬትና አንድ ሱሪ ነው አለ እኔ ጋር እንካ ይዘጥፋ